ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው። የሰንሻይን ኮንስትራክሽን ባለቤት የሆኑ ዶክተር ሳሙኤል ለዘማሪ ገብረ ዮሐንስ የቤት ስጦታ ሊያበረክቱለት መሆኑ እየወጡ ያሉ መረጃዎች ያመለክታሉ። ገንዘብን ዛሬም አጠራቅመዋለሁ ነገም አጠራቅመዋለሁ ብትል ከዚህ በኋላ መኪና ነው እየነዳው ሲሄድ ምን እንደሚያጋጥመኝ አላውቅም አይደል? ስለዚህ ለዛሬዋ መኖር አለብኝ። 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5000 ሰው 5000 ብር ክፈሉኝና 5000 ሰው አስለጥናችኋለሁ። አሁን አዶናይ በቃ ለእናንተ የፍቅር ምሳሌ እንደሆነ ተስፋ አደርጋለሁ። ምክንያቱም በቃ ጃኒን ቴክ ኬር የሚያደርግበት መንገድ አዝሏት አቅፏት ምናምን የምታዩት መንገድ ወዳሰላቭ ምናምን ነው የምትሉት። ሰላም ወደ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እናንተን ያዝናናሉ እንዲሁም ቁም ነገር አላችሁ ያልኳችሁ ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፍ እንዳትረሱ። በዛሬ ቪዲዮአችን እንግዲህ ለገብረ ዮሐንስ ገብረ ጻዲቅ ትልቅ ሰርፕራይዝ ታስባል ማለት ነው። በአዶናይ በኩልና በባለሀብቶች በኩል ምንድነው እሱ ምን ይሆናል? እንዲሁም ሌላ የተለያዩ ቪዲዮዎች አሉ። እስከመጨረሻው ድረስ ከኛ ጋር ሁኑ። ወደ መጀመሪያው ቪዲዮ እንለፍ። ምንድነው ብዬ ባክህ በፋዘር የሆነ ብቻ ቀልጃለሁ አይደል? በፋዘር ሳይሆን ብቻኛ ቤተሰብ ብዬ የሆነ ነገር ብቻ ቀልጃለሁ። ከዛ እሁድ ወደ ቤተሰብ ቤት ሄዳለሁ ልጠይቃቸው ዚያራ ለዘይር ሲሄድ ለካሳይታው አሹፋው ጸጥ ብላ ያው ታውቃለህ ሁሌ ሙሴ ቤተሰብ ነው ይመስል እንደዚህ ትገረኝ ሰላም ዛም ዋን ላፍ ትላለህ አባተን እኮ ቪዲዮን አሳጭጨው ትላለች ማለት ምንድነው ምን እየሆነ ነው ምንድነው ምን እያለ ነው ብሏል ማለት ለቀደዘ ቪዲዮ ላይ ምንድነው እያለ ነው ማለት እንደዚህ ብለኛል። ፋዘር ማለት ደም ውስጥ ረሺ ሰው ነው ታውቃለህ። ምንም ነገር ትዝ የማይለው ሰው ነው። አሁን ዛሬ ልብስ ገዝቶልህ ነገ ብትለው አያውቅም። ምንድነው ስማችንን ማስታወስ ይከብዳል። ትንሹ ማን ነው ትልቁ ብላለ። እኔ ልጅ ነገ ትልቅ ኮሜዲያን ሆኖ ካላየ ነው ምን አለ በጣም አቀመዋለሁ። እንግዲህ በተለያየ ምክንያቶች ካልጠፋ በስተቀር ትልቅ ደረጃ ላይ ደርሶ እናየዋለን። ኦሮሞ ሲገደል ኦሮሞ ብቻ ካለቀሰ፣ አማራ ሲገደል አማራ ብቻ ካለቀሰ፣ ትግራይ ሲገደል የትግራይ ህዝብ ብቻ ካለቀሰ ችግር አለ ማለት ነው። መርጦ አልቃሽ ሆነናል ማለት ነው። እነ መርጦ አልቃሾች እስቲ ይሄንን ንግግር በደንብ አዳምጡ። በደንብ ማለት ነው። የሆነ ቦታ ላይ የሆኑ እምነት አማኞች ተገደሉ ሲባል እንሰማለን። የማይመለከተን ይመስላል። እንዴት ነው የማይመለከት? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ፣ ሰዎች አይደሉም ወይ? እስቲ አንድ ጥያቄ ልጠይቃችሁ። አክሱም ላይ እየተጨቆኑ ላሉ የእስልምና እምነት ተከታዮች ለምንድነው የእስልምና እምነት ተከታዮች ብቻ የሚጮሁት? ወለጋ ላይ እየተጨፈጨፉ ላሉ የኦርቶዶክስ ተዋሕዶ እምነት ተከታዮችስ ለምንድነው የኦርቶዶክስ ተዋሕዶ እምነት ተከታዮች ብቻ የሚጮሁት? አያችሁ፣ እያስቀደምን ያለው ከሰውነት በላይ ሃይማኖት፣ ዘርና ብሔርን ስለሆነ ነው። ለሰው ልጅ ክብር ቢኖረንና ሰብአዊነትን ብናስቀድም ማኖሮ አክሱም ላይ እየተጨቆኑ ላሉ የእስልምና እምነት ተከታዮች የእስልምና እምነት ተከታዮች ብቻ ባልጮሁ ነበር። ሰብአዊነትን ብናስቀድም ማኖሮ ወለጋ ላይ እየተጨፈጨፉ ላሉ የኦርቶዶክስ ተዋሕዶ እምነት ተከታዮች የኦርቶዶክስ ተዋሕዶ እምነት ተከታዮች ብቻ ባልጮሁ ነበር። አማራ፣ ኦሮሞ፣ ትግራይ፣ ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት ከመሆናችን በፊት ሰው ነበርን። ሰው። ስለዚህ ለሚቀድመው ቅድሚያ እንስጥ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እኔ የዚህ ልጅ ሐሳቦች ሁሉ ጊዜ ነው የሚመቹኝ ማለት ነው። እንግዲህ አሁን ሀገራችን በጣም ከሚታወቅበት ነገር አንዱ በጣም በብሔር መከፋፈል እና ነገሮች በሃይማኖት እና እንደዚህ አይነት ነገሮች በጣም እየሰፉ ነውና እንደዚህ አይነት ነገሮችን አንድ ለማድረግ የሚሰራ ሰው በጣም መብዛት አለበት። ምክንያቱም ምንም እንደ ሰዋዊ ነው ማሰብ ያለብን እንጂ ብሔር ምን የሚባሉት ነገሮች ቅድሚያ ከሰውን በኋላ የሚመጡ ነገሮች ናቸው። ከሃይማኖት ቀጥሎ ሃይማኖት እንዳለ ሆኖ ይሄ ብሔር ምናምን የምንለው ነገር ግን ከሰዋዊነት በኋላ የሚመጡ ነገሮች ናቸውና እንደዚህ አይነት ነገሮች ኖሮ ሀገራችን ታርጋለች ማለት በጣም ዘበት ነው። እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው።
እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁና ፍዬ ይዞክ ደጅህን ጌታ ዝቅ ብዬ ላንተ ውለታ አዛኔም ነኝ አገልግሎቴ አይገባኝም። እንግዲህ ያው ሁላችንም እንግዲህ አዶናይ ባለው መሰረት ለገብረ ዮሐንስ ገብረ ጻዲቅ እንግዲህ ቻሌንጁ መቼ ነው የሚጀምረው እያልን ሁላችንም ስንጠብቅ ነበረ። ትላንትና እንግዲህ አዶናይ በይፋ አስጀምሮታል ማለት ነው። እንግዲህ ገብረ ዮሐንስ ገብረ ጻዲቅንም ጠርቶ በይፋ ተቀብሎታል። እስቲ ሲቀበለው ያለውን ቪዲዮ ነው ጋይስ። አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ፣ በጣም ብዙ። እውነት ልንገራችሁ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም በዛ ይሻላል። እሺ የኔም ሄሎ ሰላም ሰላም፣ እንዴት ነው? ደህና ነው ወይ? እንደምን አለን? ደህና ነው ወይ? ታዲያስ በጣም ደስ ብሎኛል ስላገኘሁ። አምሮብሃል፣ በጣም አምሮብሃል። ማች አድርገናል፣ ኦልሞስት ማች አድርገናል። እንዴት ነው አየህ የኔ አባት? በጣም ስላገኘሁ ደስ ብሎኛል። በጣም የኔ አባት፣ እኔም ደስ ብሎኛል የኔ አባት። ወይ ጉድ! ና ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለሽ። አጠር። አሪፍ። እህት ያለች ልጄም አለች፣ ዘማሪዎች አሉ። ልጅ አለ? አዎ። እንግዲህ ማን ነው ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘነው። አድርሰሃል? እንደዚህ? አይ ከመቀሌ ነው የተገናኘነው። ኦኬ፣ መቀሌ ተገናኘን። የወለድኳት ልጄ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ? የኔ አባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እስቲ የኔ አባት እዚች ጋር አይዞር። እዛ ታንክ ዩ። እሺ ነው ቁጭ ብለዋል። እንግዲህ በዚህ መልኩ ተቀብሎት እንግዲህ ስለታሰበው ነገር በደንብ አውርተዋል ማለት ነው። እስቲ እሱንም ቪዲዮ ነው። ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው። እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ እየሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል። መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል። በጣም ደስታ ተሰምቶኛል። ጾም ሆነ እንጂ ልልን አይሎ ቀውጤ ነው። ያው እንግዲህ ቤተሰቦች ለገብረ ዮሐንስ ገብረ ጻዲቅ እንግዲህ መኪናና የሹፌርም ጭምር ታስቦለታል ማለት ነው። ያ ብቻ አይደለም እንግዲህ የሰንሻይን ባለቤት ያሰቡለት ነገር አለ። እስቲ እሱንም ቪዲዮ ተነምጣ። በዚህ ሰዓት ዘማሪ ገብረ ዮሐንስን በሚመለከት እጅግ በጣም ደስ የሚል መረጃ ተሰምቷል። ሁላችሁም ኮሜንት ላይ ዶክተር ሳሙኤልን እግዚአብሔር ይባርክህ ብላችሁ ጻፉ። የሰንሻይን ኮንስትራክሽን ባለቤት የሆኑ ዶክተር ሳሙኤል ለዘማሪ ገብረ ዮሐንስ የቤት ስጦታ ሊያበረክቱለት መሆኑ እየወጡ ያሉ መረጃዎች ያመለክታሉ። ሁላችሁም ገብረ ዮሐንስን እንኳን ደስ ያለ በሉት። ዶክተር ሳሙኤልን ደግሞ እግዚአብሔር ይባርክህ ብላችሁ ኮሜንት ላይ ጻፉ። ያው እንግዲህ የሰንሻይን ባለቤት ደግሞ ቤት ሊሰጡት አስበዋሉ ማለት ነው እና በጣም የሚገርምና በጣም የሚያስደስት ትልቅ የምስራች ነው ማለት ነው። ሁላችንም እንግዲህ ይሄንን ነገር መደገፍ አለብን። ኮሜንት ላይ ሁላችሁም ደስታችሁን ገለጹላቸው። እንደዚህ አይነት ባለሀብት የሚያብዛልን፣ እንደዚህ አይነት ባለሀብት በሀገራችን ቢበዛ እንግዲህ ሁላችንም የምናውቀው ሼህ ሁሴን አላሙዲን፣ ከተማ ከበደ፣ የተለያዩ ባለሀብቶች እንግዲህ በሀገራችን ውስጥ አሉና እንደዚህ አይነት ሰዎችን ቢረዱ ቢያንስ እንኳን እንደዚህ ለሀገር ብዙ ውለታው ያሉ ትልልቅ ስራዎችን የሰሩና ግን ህይወታቸው ብዙም ያልተለወጠ ሰዎችን እንኳን በዚህ መልኩ ቢረዱልን እንደዚህ አይነት ሰዎች ተቸግረው ባናይ እንኳን በጣም አንድ ትልቅ ነገር ነው። እነሱም ብቻ አይደለም ሁሉም የሚረባረብ የተቸገረ ከሀገራችን ማጥፋት እንችላለን ማለት ነው። የሰንሻይን ባለቤት ደግሞ እንግዲህ ከዚህ በፊት የተናገሩት አንድ ቪዲዮ ያለ በጣም ስለተመቸኝ ነው። እስቲ እሱንም ቪዲዮ ነው። ገንዘብ ዛሬም አጠራቅመዋለሁ ነገም አጠራቅመዋለሁ ብትል
ከዚህ በኋላ መኪና ነው እየነዳው ሲሄድ ምን እንደሚያጋጥመኝ አላውቅም አይደል? ስለዚህ ለዛሬዋ መኖር አለብኝ። መኖር ስለ ጥሩ ቤት መኖር አለብኝ፣ ጥሩ መኪና መንዳት አለብኝ፣ ጥሩ መልበስ አለብኝ፣ ጥሩ ቢሮ መቀመጥ አለብኝ። የት ዓለም ላይ ያሉ የሚባሉ ሀገሮች ሁሉ መዞር አለብኝ። ስለዚህ ማግኘቴ ጥቅሜ ምንድነው? እየኖርክ መሞት የሚለው ፕሪንሲፕል እሱ ነው። እኔም እየኖርኩ ነው አይደል እንዴ? ሌሎቹም ደስታቸው ማግኘት አለባቸው። እኔ ብቻ አይደለም የደስታው ተካፋይ መሆን ያለብኝ። አንድ ስቴፕ ላይ ትደርሻለሽ አይደል እንዴ? አንድ ስቴፕ ላይ ስትደርሺ ሌላውን ሰው መርዳቱ ጥሩ ነው። በእኔ አመለካከት የመጀመሪያው መቅደም ላይ የተጻፈው ጽሁፍ ይሄን ይመስለኛል። አይቆምም፣ ፍላጎቱ አይቆምምና ያው እስከ አቅምሽ ተቻለና ጉልበት እስከሰራ ድረስ መስራት የሚለውን ዓላማ መቀበል ብቻ ነው ያመለ እንበለ 20 ዓመት ያገለገለን ሰራተኛ ኮከብ ሰራተኛም ባይሆን ዘበኛ ሊሆን ይችላል፣ ጽዳት ሰራተኛ ሊሆን ይችላል። 20 ዓመት ካገለገለ ድርጅቱ 40% ከበር ያደርጋል፣ እነሱ 30% ከበር ያደርጋሉ፣ እኛ ደግሞ 30% ከበር እናደርግና ባለቤት እናደርጋቸው። ያው እንግዲህ የተናገሩት እንደሰማችሁት ነው ማለት ነው። ባለሀብት እንግዲህ ሀገራችን ውስጥ በጣም ብዙ አለ። ግን ባለሀብት ብቻ ሳይሆን የሚያስፈልገው እንደዚህ አይነት አስተሳሰብ ያላቸው ሰዎች በጣም ያስፈልጉናል ማለት ነው። ሁላችንም በሚባል ደረጃ እንግዲህ እንደማይሞት ሰው ነው የምንጨነቀው ምናምን የምንለው። ብዙ ባለሀብቶች እንግዲህ ገንዘባቸው ምናምን የሆነ ይዘውት የሚሄዱት ያክል ይመስላቸዋልና እንደዚህ አይነት ሰዎችን ግን ቢያበዛለን ለሌሎችም ተምሳሌት ይሆናሉ። ከሀገራችንም የተቸገረ ማጥፋት እንችላለን ብዬ አስባለሁ። እስቲ አንዴ ይሄን ቪዲዮ አይተን እንመለስ። 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5,000 ብር ክፈሉኝና 5,000 ሰው አስለጥናችኋለሁ፣ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ አጭበረበረ። በየክልሉ ዞራሉ ብሎ እኮ ነው። እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5,000 ሰው ሰልጣኞቹ ሁሉ 5,000 ብር እንዲከፍሉት ያደረገ ነው። ወላይታ ያጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የመሀል ሀገር ሰው እንደዚህ ፓራ መቼ ነው የሆናችሁት? ይሄን ቪዲዮ በጣም ብዙዎቻችሁ ይላካችሁልኝ ነበር። መልስ እንድሰጥ ፈልጋችሁ የጠየቃችሁኝ ሰዎችም አላችሁ። እስቲ እኔ ከማወራ አዳማና ወላይታ ሶዶ የነበራችሁ ሰዎች የከፈላችሁት ነገር አለ? እስቲ እናንተ ኮሜንት ላይ ንገሩኝ። በጣም ብዙዎች በሺዎች የሚቆጠሩ ወጣቶች ነበሩና ስንት ብር ከፈላችሁ? እስቲ ኮሜንት ላይ አሳውቁ ለማያውቁ ሰዎች። ለማንኛውም ሐዋሳ ደግሞ ከነገ ወዲያ ቅዳሜ ጠዋት 3 ሰዓት ተኩል ሴንትራል እንገናኝ። በራሴ ተነሳሽነት እያደረኩ ያለሁት ነገር ነው። ምንም የምትከፍሉት ነገር የለም። እሱም ቢሆን በደንብ ኢንፎርሜሽን ቼክ ባለ ማድረግ ይመስለኛል። ቪዲዮን አጥፍተውታል አሁን ላይ። ስለዚህ ግን ብዙ ሰዎች ይሄን ቪዲዮ ካዩ በኋላ ኮንፊውዝድ ስለሆኑ ነው ይሄንን መልስ እየሰጠው ያለሁት። ሌላው ደግሞ ወደ ሁሉም ከተሞች ስንመጣ ቀድመን ከመንግስት ፍቃድ አግኝተን ነው የምንወጣው። ከዛ ከተማ አስተዳደር ትክክለኛ ፍቃድ ካላገኘን አንመጣም። ስለዚህ መንግስት የሚያውቀው ነው፣ እኛም ምንም አናስከፍላችሁም። ስለዚህ እንደዚህ አይነት ኮንፊውዥን ውስጥ አትግቡ። ይሄ ነው እውነታው ማለት ነው። ያው እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው ማለት ነው። ልጁ የተናገረውንም ዳሩ ላይ የሰጠውን ምላሽ እንደሰማችሁት ነው። ልጁ ምን እንዳናደደው ምን እንዳበሳጨው አልገባኝም። 150 ሚሊዮን አይደለም ለምን ከዛ በላይ አይሰራም? ህጉን ተከትሎ ህጋዊ በሆነ መንገድ እስከሰራ ድረስ እንግዲህ ዳሉል በተለያዩ ከተሞች ላይ የሄደ ስልጠና ሲሰጥ እናውቃለን። አሁን እየሰጠ እንደሆነ ሁላችንም የምናውቀው ነገር ነው። ያው እንግዲህ ከስልጠናውም በተጨማሪ ደግሞ ቪዲዮ ኤዲቲንግ ምናምን መማር ፈልጋለሁ የሚሉ ካሉ በሱ ዌብሳይት እንዲማሩ ሪኮመንድ አደረጋቸው። እንግዲህ ያንን ደግሞ ሰው ገንዘብ ኖሮት መማር የሚፈልግ ሰው ካለ ገንዘብ ከፍሎ ቢማር ምንድነው ችግሩ? እንግዲህ እስካስተማራቸው ድረስ ምን ወንጀል እንደሆነ አልገባኝም። አንዳንድ ሰዎች የሆነ ሰው የሆነ ነገር ሲያገኝ አይናችን እንደሚለብሳልና ከዛ አንፃር ነው ይመስለኝ። ምን ሐሳባላችሁ? እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ። አሁን አዶናይ በቃ ለእናንተ የፍቅር ምሳሌ እንደሆነ ተስፋ አደርጋለሁ። ምክንያቱም በቃ ጃኒን ቴክ ኬር የሚያደርግበት መንገድ አዝሏት አቅፏት ምናምን የምታዩት መንገድ ዳሰላቭ ምናምን ነው የምትሉት። በእነሱ እድሜ ፍቅር ነው፣ በእነሱ አሁን ባሉበት ዳይናሚክስ ልክ የሚመስል ነገር ነው እና ማስኩሊኒቲ ሪዲፋይን በተደረገ ቁጥር ፍሮንት ላይን ላይ የሚመጡ ወንዶች እውነት የማስኩሊኒቲ መገለጫ ናቸው ወይስ አይደሉም የሚሉት አይደሉም። የቀደሙት አባወራዎች አባቶች የማስኩሊኒቲ መገለጫ አይሆኑም። በዚህ ዘመን ሪዲፋይን እየተደረገልን ነው። አሁን ማስኩሊን የምንላቸው ወንዶች በጣም ኦቨርሊ ኤክስፕሬሲቭ የሆኑ ናቸው፣ ስሜቶቻቸውን የሚገልጡ። ያው እንግዲህ ቤተሰቦች ልጅቷ የተናገረችው እንደሰማችሁት ነው ማለት ነው። ያው እንግዲህ ማስኩሊኒቲ እንግዲህ አዶናይ ማስኩሊኒቲ ልትችላላችሁ ምናምን ባሁን ባለው ሰዓት ግን ማስኩሊኒቲ የድሮ ሰዎች ቢመጡ እንደዛ አይባሉ ምናምን ነገር ኦፍ ኮርስ አይባሉ። ጊዜው መምሰል አለብን እኛ እንግዲህ በታሪክም የሰማነው ምናቆም ምናምን በፊት አባቶች ሲመጡ
እናቶች ምናምን እንግዲህ ያስበው እናቶች የምንላቸው ሚስቶቻቸው ነው ደንግጠው ምናምን ወንበር ሲለቁላቸው ሲነሱ እጅ ሲያስታጥቡ ምናምን ይሄ ነገር በክብር በፍላጎት ሊሆን ይችላል። ግን እንደዚህ ደንግጠው ምናምን የሆነ እንደዚህ አይነት ነገሮች አሁን ላይ መኖር አለባቸው የሚል እምነት የለኝም። በቃ እንግዲህ የአሁን ሰዓት መስኩሊኒቲ ቤተሰብ ማስተዳደር ከቻለ ፍቅር መስጠት ከቻለ ኃላፊነት ከወሰደ ከዚህ በላይ መስኩሊኒቲ ያለ ብዬ አላስብም። እና ምኑ እንደሆነ የድሮ ነገር እንግዲህ ድሮ የምናውቀው መስኩሊኒቲ ጫካ ገብቶ 3 ቀን 4 ቀን ጠፍቶ ምናምን ከነብር ጋር ምናምን እንትን ብሎ ገሎ ቆሬ ይዞ የመጣ ምናምን ነበር። እና አሁን በዚህ ዘመን እንደዚህ አይነት መስኩሊኒቲ ሊኖር ይገባልን ብዬ አላስብም። በቃ በሰዓቱ ያጥሩ ነበር። ስለዚህ እነዛን ሰዎች አሁን አምጥተሽ ፍሮንት ማስቀመጥ አለመቻል ማለት ምንድነው? በቃ ለዛ ሰዓት ጥሩ ነበረ። በቃ የዛ ሰዓት የነበረ ጥሩ ነገር አለ። ያንን ጥሩ ነገር አሁንም ማምጣት ሊጠበቅብን ይችላል። ከዛ በተረፈ ግን የበፊት ያኛውን የነበረውን ስርዓት እየደገፉ ያሁኑን መንቀፍ አግባብ ነው ያላሰብም። ይሄ በጣም የሚያከራክርና በጣም ሰፊ የሆነ ኢሹ ነው። እንግዲህ የእናንተን ሐሳብም ኮሜንት ላይ ስጡኝ፣ ሁሉንም አነባለሁ፣ ምላሽም ሰጣችኋለሁ። ምንም ነገር መፍራት የሌለብህ በህይወት ያን ሴትን መፍራት የለ አቃለው ስትል ዘንጠለ ቁጭ አርጋት ምንም ማታ ሞራሏን ሰባብራ ምን አባቷን ማታመጣ ስብርብር አርገ ሞራሏን ታስቀምጣለህ። ያው እንግዲህ ቤተሰቦች ዮኒ ማኛ የተናገረው እንደሰማችሁ ነው። ሁላችንም እንግዲህ የምናውቀው ፍሮንት ላይ ሆኖ ለሴቶች ፕሮቴክት ሲያደርግ ሲከላከል ነው አይነት ነገር ነው። እና እንደዚህ አይነት ሰዎች እንኳን መስኩሊኒቲ ማለት መፈልጉት እኔ አይገባኝም። ለጥቅም በቃ የሆነ ሰዓት ላይ ሲፈልግ ሴትን የሚሳደብ የሆነ ሰዓት ላይ ሲፈልግ ደግሞ ለሴት ጠበቆ ነው የሚቆም ምናን አይነትን ሰው ከሆነ መስኩሊኒቲ የምንለው አይ ዶንት ኖ። እኔ እንደዚህ አይነት ሰው አይደለም ለኔ መስኩሊኒቲ የሚባለው። ትክክለኛ ማንነቱን አይታችሁ ቢያንስ በቃ የሆነ አንድ ነገር አይታችሁ በዛ ነገር ብቻ ሳይሆን የሆነ አሁን እንዴት እንግዲህ ሴት ልጅን ኢንጀነራል ያለ ምንም ምክንያት የሚሳደብ ሰው እኔ እንጃ ይከብደኛል። እንደዚህ አይነት ሰው አምኖ መቀበል ነው። ዛሬ በ4 ኪሎ የተፈጠረው ነገር በርካቶችን አስገርሟል። የቅድስት ኪዳነ ምሕረት ስዕል በ4 ኪሎ የኮሪደር ስክሪን ላይ መታየቱ በበርካቶች ዘንድ ግርምትን ጭሯል። ጉርሻ ፔጅ በገጹ እንደዘገበው ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ የሚገኙ የኮሪደር መብራት ፖሎች ላይ የተሰቀሉ ዲጂታል ስክሪኖች ላይ ስለ ሰላም የሚሰብኩ መልእክቶች ሲተላለፉ ነበረም። ነገር ግን ከሌላው ስክሪኖች በተለየ አንዱ ስክሪን ላይ የታየው የኪዳነ ምሕረት ምስል የበርካቶችን ቀልብ ገዝቷል። ሌሎቹ ስክሪኖች ሌላ ተመሳሳይ መልእክቶችን ሲያስተላልፉ፣ ይሄኛው ስክሪን ግን ከሌሎቹ መለየቱ በርካቶች እንዳስገረማቸው ለጉርሻ ፔጅ ተናግረዋል። ያው እንግዲህ በትላንትናው ዕለት በ4 ኪሎ የኪዳነ ምሕረት ምስል መታየቱን ተከትሎ በጣም መነጋገር ይሆናል እና ደግሞ በጣም እኔም በጣም ያስደስተኝ በጣም ማመን ያቃተኝ እንትን ነው። በጣም ደስ ብሎኛል። ከአቅሜ በላይ ነው የሆነብኝ። እኔ ራሱ በቃ መናገር እስኪያቅተኝ ድረስ ማለት ነው። በጣም ነው ደስ ያለኝ። ሐሳባችሁን እስቲ ኮሜንት ላይ ጻፉልኝ። ምን ያክል ደስ አላችሁ? የኔ ልጅ እባክህ ቃረሳው የኔን ቤት ታውቀዋለህ አይደል? አዎ አባንዴ በዛ ጋር እጥፍ ብሎ ያለው አዎ ይኸውልህ እንዲህ እንደታጠፍ አንድ 350 ሺህ ብር ነው ያሰራው ከተንበሬው ዋናው የውጭ በር ማለት የውጭ በር እሱን ትከፍት ገባና 350 ሺህ ብር ነው ያሰራውት የተነጠፈው ሴራሚኩ እሱን አልፈ እንደገባ የኔ ቤት አዲሱ ከእንትን ፈርኒቸር የተገዛ በር አለ 350 ሺህ ብር ነው። እሱን በር እንደከፈትክ ምንጣፍ አለ 350 ሺህ ብር አሁን በቅርብ የገዛሁት እሱን እንዳለፍክ ሶፋው እንዳለፍክ ጥቁር ነገር ግድግዳ ይታያል። ግድግዳ አይደለም ቴሌቪዥን ነው። እወይ ሙዬ ደህና ነኝ። እንዴት ያሉት ነው ልጁ ቃርስቼ እንዲያመጣልኝ እቃዎቹን በጥንቃቄ በሬን ምንም ታውቂያለሽ ውድ ናቸው ተክላላ ያስረዳው እንዳይበላሽ ደህና ነሽልኝ። እየቀደዱ መሆኑ ነው እንግዲህ እና ግድግዳው ቴሌቪዥኑ በጣም ጥንቃቄ አድርጋ አንዳንድ የኳስ ተጫዋቾቹ እየወጡኛ ቤት ሻይ ይጠጣሉ። አይዞ እውነቴን ነው እና እዛ ስለሆነ እሱን እንዳለፍክ መሳቢያ አለች እንዴ አሁንም አላችሁ እንዴ? እንደነገርኩት አልጨረስኩም እኮ እኔ መካስክ ደርሼ እኔ መመለስ ነው። አሁን እንደዛው ስብስብ አይደል የቤት ዕቃ ገዝተሽ ነው አሁንና ኤኒዌይስ እዛ ትሄድና ቁልፏን ይዘልኝ ትመጣለህ። የቁልፍ እንዳይሰበርብህ ብቻው እጀታው ብቻ 50 ሺህ ብር ነው። እሺ መሳቢያዋ እጇ ብቻ 50 ሺህ ብር ነው። አዎ ስለዚህ ሄዳ አጣለ እኔ እቺ ምራክሳት አይዞህ የሻይ ደግሞ አለ ዝም ብሎ አይደለም። አዎ ያው እንግዲህ ለቪዲዮ ነው ለፈን ነው። ግን እንደዚህ አይነት ሰዎች የእውነትም ስላሉ ነው ማለት ነው። እንግዲህ ምን እንደሚያስደስታቸው እንደዚህ ያላቸው ነገር ለሰው በማሳየት ምናምን ነገር ምን እንደሚደሰቱ አይገባኝም። ይሄ ላክ ኦፍ ኮንፊደንስ ነው ይመስለኛል። ኮንፊደንስ እጥረት ነው እንጂ
ምንድነው ያለውን ነገር በቃ እንደዚህ የሚጋጋጡ ሰዎች የእውነት ስላሉ ነው። በጣም ብዙ አሉ እንደዚህ አይነት ሰዎች የምታውቁት ራሱ ይኖራል ብዬ አስባለሁ። ይሄን ቪዲዮ ስታዩት እብድ አይደለሁም። በጣም አስተዋይ፣ በጣም ጭንቅላት ያለኝ ልጅ ነኝ። እብድም አይደለሁም፣ ምንም አይደለሁም። በጣም ጤነኛ ሰው ነኝ። እብድ ብለው ለሚሉ ሰዎች ራሳቸው ቅድሚያ ያበዱ ናቸው። ከእብድ ጋር አብረን እንጓዝ ብሎ ያ ሰው የመጀመሪያ ጊዜ ራሱ እብድ ነው፣ ራሱ ያበደ ነው። እኔ ኖርማል ነኝ፣ እኔ ጤነኛ ነኝ። ስለዚህ እኔ ጤነኛ ነኝ፣ እኔ እብድ አይደለሁም፣ ሰካራምም አይደለሁም። እናንተ በምታስቡኝ አንዳንድ ሰዎች አይደለሁኝም። በእንደዛ አትሰዱኝ ፕሊስ። ሞራሌን መጥፎ ቃላት እንድናገር ያደረጋችሁ እናንተ ናችሁ። በቅሎ በአርሚ ነካሽ የለም አንቺ አሮጊት አንቺ ምን ብላችሁ እኔ እንድሳደብ አደረጋችሁ። የኢትዮጵያ ሕዝብ ተቀየመኝ። የኢትዮጵያ ሕዝብ ይቅርታ ጠይቃለኝ። ወጥቼ ይቅርታ ጠይቃለሁ። አሁንም የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። ይቅርታዬን አውርዱልኝ። ይቅርታ ጠይቃለሁ። ለመላው ኢትዮጵያ በሙሉ በሀገር ውስጥ ብሎች ያላችሁ ይቅርታ ብያለሁ። በጣም ብዙ ሕዝብ ሰው ነው የደወለልኝ። በጣም ምንም ጥያቄ ነው የሚወዱኝ። ምን ነው ቲጂ ምን ነው እንደዚህ እየወደድንሽ እንዴት ለምን በቃ አይደረግም። ተሳስተሻል ብያለሁ። በሀገር ውስጥ በውጭም ያላችሁ ይቅርታ አድርጉልኝ። ይቅርታዬን አውርዱ። ያው እንግዲህ ቤተሰቦች ቲጂ ከሰሞኑ ያለችውን ነገር ሁላችንም የምናውቀው ነን። አሁን እዚህ ጋር መድገም አያስፈልግም፣ ለኦዲየንስ ይመጥናል ብዬ ስለማላስብ ግን አሁን ይቅርታ ጠይቃለች ማለት ነው። ያንን ነገር ደግሞ ያለችበት ምክንያት አንዳንድ ኮሜንት ላይ ምናምን በሚባሉ ነገሮች እንደሆነ ነው የተናገረችው። እንግዲህ ሶሻል ሚዲያ ላይ ስንመጣ ኮሜንት ላይ ምናምን ትችቱ ምናምን ማንችል ከሆነ ባንመጣ የምሬ ነው የምላችሁ። ምክንያቱም የፈለገ ጥሩ ብንሰራ ሰው ከመተቸት ወደኋላ አይልም፣ የሆነ እንከን ከመፈለግ ወደኋላ አይልም። ይሄን ደግሞ ሁላችንም ማምነንበት አውቀንበት ነው መግባት ያለብን። ለማንኛውም ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር ጨብጣችሁባቸው አልጠራጠርም። ቪዲዮቻችን እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮአችንን ላይክ አድርጉት። ሀሳብ አስተያየቶቻችሁን የምትሰጡበት ቪዲዮ ስለማታጡ ኮሜንት አድርጉልን። በቀጣይ የተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ።